ከአንዱ ጠላቴ ጋር ሌላኛውን ጠላቴን አጠቃለሁ ማለት ማዘባበት ነው። ይህን ትግል ስንጀምር ትግሉ ተገቢ እንደሆነ አምነንበት እና የኛ ተልእኮ ምን እንደሆነ ጠንቅቀን በማወቅ በቁርጠኝነትና በእምነት እስከጀመርነው ድረስ በጽናትና በቁርጠኝነት በመታገል የአማራን እንባ እናብሳለን። እኔ የፋኖ ታጋይ ወታደር አደም ተፈራ እስትንፋሴ እስከምታቆም ድረስ ህዝቤን አዋርጄ እና አሳፍሬ ከማንኛውም የአማራ ገዳይ እና የአማራ ጠላት ጋር አልደራደርም። ከሚደራደሩ የወገን ጠላት ጋር አልሰራም። እውነትን ይዘን ከነክብራችን እንሞታለን እንጂ ይሄም ሲሆን ወንጀለኛን ይዤ ከነወንጀሉ በወንጀሉ ሳይጠየቅና ሳይታረም በማድበስበስ ንጉሴ ዋለልኝን ለህግ ማቅረብ ሲኖርበት እና አርበኛ ተሻገር እና እነ መሳፍንት እነ ሀብታም እና እነ ደመቀ ወይም እነ አለፈ ባሉበት ለአማራ ህዝብ ታጥቀው የቆሙ እውነተኛ ታጋዮችን በተግባር በብዙ መስዋዕትነት እየከፈሉ ያሉ አመራሮች እያሉ በጫና እና በአፈና ንጉሴ ዋለልኝን ከነ ወንጀሉ እና ከነ መጥፎ ድርጊቱ ሳይገመገም በማድበስበስ የወለጋ ፋኖ የእዝ አመራር በማድረግ ውድ ህይወቱን አስይዞ ለህዝብ ራሱን መስዋዕትነት ለሚከፍሉ ታጋዮች ስጋት ነው ስል በጥብቅ አሳስባለሁ። ፈጣሪን አምነን የጀመርነው ትግል ከፈጣሪ ጋር ፈጣሪን አምነን እንጨርሰዋለን። ከአማራ ፋኖ በወለጋ ወታደራዊ አዛዥ ከታጋይ ወታደር አደም ተፈራ። ዋት 9ኛ ወር 2018 ዓ.ም ከአማራ ፋኖ በወለጋ ከፋኖ ታጋይ አደም ተፈራ የተሰጠ ጥብቅ መግለጫ። ይህንን መግለጫ ስጽፍ ዝም ብዬ በዘፈቀደ ወይም በአሉባልታ ወሬ ስለምወድ እና አልሸነፍ ባይነት ስላለብኝ አይደለም። በወለጋ ላይ በሁለት እዝ አደረጃጀት ህዝብን ከጠላት ስንከላከል እና ስንታገል ወይም ብዙ መስዋዕትነቶችን ስንከፍል ቆይተናል። አሁን ደግሞ አደረጃጀቱን አጥብበን ወደ አንድ እዝ ለማምጣት በተደረገው የነፍስ ወከፍ የሥራ ኃላፊነት አደረጃጀት ላይ በቂ የሆነ ሐሳብን በነጻነት መናገር እና መገምገም በማይቻልበት መድረክ ላይ ስብሰባ በማድረግ በአማራ ፋኖ በወለጋ ያሉ አመራሮች ላይ የኃይል ጫና በማድረግ ወይም አፈና በማድረግ አደረጃጀቱን ሰርተውታል እና ይህ አደረጃጀት የተሰራው ለወለጋ አማራ ህዝብ ላይ ጫና የሚያደርስ እና ውል አልባ ወይም ፋይዳ የሌለው ሆኖ ስላገኘሁት አንድነቱን እና ድርጅቱን እየወደድኩት ቢሆንም እንደ ድርጅቱ አንድነት እየተደሰትኩ ቢሆንም ለአማራ ህዝብ ጠቃሚ ያልሆኑ አሰራር ይዞ ከሚጓዝ ግለሰብ ጋር አልሰራም ስል በግልጽ ማሳወቅ ፈልጋለሁ። ምክንያቱም ንጉሴ ዋለልኝ እኛን የአማራ ፋኖ በወለጋ ከነችግሩ ተሸክመን አንሄድም፣ ሊመራንም አይችልም። ይህንን ስናገር ግለሰቡን በመጥላት ወይም ክብሩን ለመንካት ፈልጌ እንዳልሆነ መላው የፋኖ ታጋይና ከፍተኛ አመራሮች እንድታውቁልኝ ስል ሐሳቤን አቀርባለሁ። ይህም ሲሆን ከበቂ ማስረጃ ጋር ይሆናል። ከጠላት ጋር ወይም ከኦነግ ሸኔ ጋር አብሮ ለመስራት የአማራ ፋኖን ወታደሮች እና ከፍተኛ አመራሮች ሰርተው እንዳልሰሩ፣ ታግለው እንዳልታገሉ፣ መስዋዕትነት ከፍለው እንዳልከፈሉ፣ ታጋይ እሱ የሚመራው ጦር ብቻ እንደሆነ አድርጎ እኛን በጠላትነት በመፈረጅ አደም እና የአማራ ፋኖ በወለጋ የብልጽግና ደጋፊ ናቸው በማለት የስም ማጥፋት ዘመቻ ከማድረጉ ባሻገርም ድጋፍ እና እርዳታ ማቴሪያል ወይም ቁሳቁስ እንዳናገኝ ወይም ደግሞ ቡድን መሳሪያዎችን በገንዘብ ገዝተን እንዳናስገባ ጭምር ነው። ለቢዛሞ እዝ መውጊያ ነው የምታስገቡት የጦር መሳሪያ በማለት ስም እያጠፋ ጫና ሲያደርግብን መቆየቱንም የማይካድ እውነት ነው። አደም ተፈራ ላይ ጦር አዘምታለሁ በማለት ዛቻ በማድረግ እና በዘር በሃይማኖት በጎሳ በመከፋፈል ትግሉን ወደኋላ የመጎተት ስራዎችን ሲሰራ የቆየ ግለሰብ አሁንም በሐሳብ የበላይነትና በጫና ሐሳብን በነጻነት ግለሰቡን እንዳትገመግም በማድረግ ከነችግሩ በማድበስበስ የእዙ ከፍተኛ አመራር አድርገውታል እና ከኦነግ ሸኔ ጋር ተደራድሮ የሚሰራ ግለሰብ ለኛ ለፋኖ ወታደሮች እና ለህዝባችን ስጋት እስከሆነ ድረስ ራሴን አዋርጄ ህዝቤንም አላዋርድም። የፈለገው ይምጣ ያበጠው ይፈንዳ እንጂ ከወለጋ ህዝብ ጋር አብሬ
እሞታለሁ እንጂ የወለጋን የአማራ ህዝብ በማንነቱ እንደማንኛውም ብሔር ብሔረሰቦች እኩል ዲሞክራሲያዊ መብቱ እና ሰብአዊ መብቱ ተከብሮ መኖር ሲችል በተለየ መልኩ እንደ አውሬ ታይቶ ኦነግና ብልጽግና ክብሩን ሲገፈው፣ ሲያዋርደው፣ ሲዘርፈው፣ ሲያፈናቅለው፣ ንብረቱን እና ቤቱን ሲያቃጥል የነበረ ጠላት ጋር የምሰራበት ህሊናም የለኝም። የሚመጣውን ነገር ሁሉ ለመቀበል ዝግጁ ነኝ። ጃልመሮ ብልጽግናን ለመጣል ሰይጣን ጋም ቢሆን አብሬ እሰራለሁ ሲል በምክንያት ነው። የጃልመሮ ጦር የአማራን ህዝብ ሲያዋርድና ክብሩን ሲገፍ ቆይቶ አሁን ደግሞ የአማራ ህዝብ ዝም ብሎ ያለምንም ምክንያት ያለምንም ኃጢአቱ በገፍ በአማራነቱ ብቻ በገፍ መገደልና መረሸን ሲሰለቸው እና ጠያቂ የህግ አካል ሲያጣ ራሱን በማደራጀት የፋኖ ወታደር በማሰልጠን ራሱን ከጠላት መከላከልና ጠላት በህዝባችን ላይ የሚጥለውን ዱላ መከላከል ሲችል እና አቅም ሲያጣ ከሰይጣን ጋር ቢሆን አብሬ ይሰራለሁ አለ። ይሄ ደግሞ የሸኔ ወይም የጠላት የሽንፈት ምልክት ነው። ይህ የሸኔ ወይም የጠላት መሸነፍ አባዜ ያልገባቸው የፋኖ ከፍተኛ አመራሮች ደግሞ ከሸኔ ጋር ተደራድረው አብረው ለመስራት ወሰኑ። ሁለተኛ የሚያሳፍረው ነገር አይሻ ሰይድን ወላሂ ከዚህ በኋላ አማራ አልሆንም እያለች ያረዳት ጠላት ጋር በአይሻ ሰይድ ስም የተሰየመ የእዝ መጠሪያ ያለው ድርጅት ኦነግ ሸኔ ጋር መታረቅ እና መደራደር ጀመረ። ይሄ በህዝቡ እና በፋኖ ታጋይ ላይ መቀለድ ነው። እኛ የአማራ ፋኖ በወለጋ በመጀመሪያ ከብልጽግና ጋር ትግል ስንጀምር እና አጸፋ እርምጃ መውሰድ ስንጀምር እና ተኩስ ስንከፍት በራሳችን ህዝብ እና በራሳችን ወታደር በራሳችን አቅምና ክንድ ተማምነን እንጂ ገዳያችን ኦነግ ሸኔ ወይም የኦነግ ታጣቂ የአማራ ገዳይ ቡድን ያግዘናል ብለን ተማምነን እንዳልሆነ ለመላው እና ለማከብረው ራሴ መስዋዕትነት ለመከፍልለት ህዝብ እና ለእውነተኛ ታጋይ ወታደሮችና ከፍተኛ አመራሮች በሙሉ ይፋ ማድረግ እወዳለሁ። እናም ከአንዱ ጠላቴ ጋር ሌላኛውን ጠላቴን አጠቃለሁ ማለት ማዘባበት ነው። እናም ይህን ትግል ስንጀምር ትግሉ ተገቢ እንደሆነ አምነንበት እና የኛ ተልእኮ ምን እንደሆነ ጠንቅቀን በማወቅ በቁርጠኝነትና በእምነት እስከጀመርነው ድረስ በጽናትና በቁርጠኝነት በመታገል የአማራን እንባ እናብሳለን። እኔ የፋኖ ታጋይ ወታደር አዳም ተፈራ እስትንፋሴ እስከምታቆም ድረስ ህዝቤን አዋርጄ እና አሳፍሬ ከማንኛውም የአማራ ገዳይ እና የአማራ ጠላት ጋር አልደራደርም። ከሚደራደሩ የወገን ጠላት ጋር አልሰራም። እውነትን ይዘን ከነክብራችን እንሞታለን እንጂ ይሄም ሲሆን ወንጀለኛን ይዤ ከነወንጀሉ በወንጀሉ ሳይጠየቅና ሳይታረም በማድበስበስ ንጉሴ ዋለልኝን ለህግ ማቅረብ ሲኖርበት እና አርበኛ ተሻገር እና እነ መሳፍንት እነ ሀብታም እና እነ ደመቀ ወይም እነ አለፈ ባሉበት ለአማራ ህዝብ ታጥቀው የቆሙ እውነተኛ ታጋዮችን በተግባር ብዙ መስዋዕትነት እየከፈሉ ያሉ አመራሮች እያሉ በጫና እና በአፈና ንጉሴ ዋለልኝን ከነ ወንጀሉ እና ከነ መጥፎ ድርጊቱ ሳይገመገም በማድበስበስ የወለጋ ፋኖ የእዝ አመራር በማድረግ ውድ ህይወቱን አስይዞ ለህዝብ ራሱን መስዋዕትነት ለሚከፍሉ ታጋዮች ስጋት ነው ስል በጥብቅ አሳስባለሁ። እናም ይህ ሰው ለህግ መቅረብ ሲኖርበት በአመራር ደረጃ ላይ በመምጣቱ ወንጀለኛ ነው። ይሄም ከተጠያቂነት አያድነውም እና ይህ ሰው ለህግ እንዲቀርብልን ስል ለአማራ ታጋዮችና ለፋኖ ከፍተኛ አመራሮች አቤቱታዬን አቀርባለሁ። ካልሆነ ደግሞ የሚመጣብኝ ነገር ሁሉ እንደየ አመጣጡ እቀበላለሁ እንጂ ያላመንኩበትን ተልእኮ ወይም ዓላማዬን የሚያስቀለብሰኝ አንድም ኃይል የለም። የሚመጣውን ለመቀበል ዝግጁ ነኝ። ፈጣሪን አምነን የጀመርነውን ትግል ከፈጣሪ ጋር ፈጣሪን አምነን እንጨርሰዋለን። ከአማራ ፋኖ በወለጋ ወታደራዊ አዛዥ ከታጋይ ወታደር አዳም ተፈራ።